በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በክልሉ ታዲያ የቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳትን እያስከተለ ነው። በወሎ ቀጠና ደሴና ወልዲያ ከተሞች ዙሪያም ጨምሮም የፋኖ ኃይሎች የተለያዩ አካባቢዎች ላይ ማዕደ ዜና ነው። ከሰዓቱ መረጃዎች ጋር እኔ ደረጃ ተወልድ ነኝ። የኢትዮጵያ ጦር ወደ ኤርትራ ድንበር መጠጋቱን ተከትሎ የኤርትራ ጦርም አሁን ምሽቱን ወደ ኢትዮጵያ ድንበር እየተጠጋ መሆኑን ወታደራዊ ምንጮች ተናግረዋል። ይህን ተከትሎ የህወሓት ጦርም አሁን ምሽቱን ከባድ መሳሪያና ወታደር እያንቀሳቀሰ እንደሚገኝ ከሰሜን ኢትዮጵያ የሚወጡ መረጃዎች ያሳያሉ። አሁን ከመሸ ጀምሮ ደግሞ ጨርጨር ላይ የመድፍ ድምፅ እየተሰማ እንደሆነ ከስፍራው ያሉ ምንጮች ጠቁመዋል። የአሜሪካ ሴናተሮችና ዲፕሎማቶች ኢትዮጵያና ኤርትራ ዳግም ወደ ደም አፋሳሽ ጦርነት እንዳይገቡ በተደጋጋሚ እያስጠነቀቁ ይገኛሉ። የአውሮፓ ህብረትና የአሜሪካ መንግስትም በሁለቱ ሀገራት መካከል ግጭት ከመቀስቀሱ በፊት በሀገራቱ ላይ ጠንካራ ዲፕሎማሲያዊ ግፊት እንዲያደርጉ እየተጠየቁ ናቸው። ዓለም አቀፉ ማህበረሰብ ትኩረቱን በዩክሬንና በጋዛ ላይ ባደረገበት በአሁኑ ወቅት በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ በቀላሉ ሊቆም እንደማይችል ብዙዎች እያስጠነቀቁ ናቸው።